ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አቦጊዳን ነው ማለት ነው። ዛሬ አቦጊዳን በጋራ የምናጠና ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ ሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ ሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ ማለት ነው። አቦጊዳ ነው ይዤላችሁ የመጣው። አቦጊዳ ማለት የተዘበራረቁ ፊደላት ናቸው። ፊደላትን ካጠናን በኋላ ደግሞ እነዚህን በደንብ አድርገን ማንበብ ከቻለን ማንኛውም ቃል ቢሰጠን ማንበብ እንችላለን ማለት ነው። ምክንያቱም ፊደላት ልክ ስርዓታቸውን ይዘው ተደርድረው ሰው የምናገኛቸው ከዚህ ላይ በየአንጫው ተጽፎ ነው የምናገኛቸው ማለት ነው። ስለዚህ እነዚህን በትክክል መጥራትና ማንበብ ከቻለን ማንኛውም ጽሁፍ ማንበብና መጻፍ እንችላለን ማለት ነው። ስለዚህ ዛሬ አቦጊዳን አስጠናችኋለሁ። እናንተም አብራችሁ ከኔ ጋራ እያነበባችሁ ትሄዳላችሁ። ከግራ ወደ ቀኝና ከቀኝ ወደ ግራ እያነበብኩላችሁ እሄዳለሁ። እናንተም አብራችሁ ከኔ ጋራ ከግራ ወደ ቀኝና ከቀኝ ወደ ግራ እንዲሁም ከላይ ወደ ታችና ከታች ወደ እናንተ ደግሞ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። አሁን አብረን እያነበብን እንሂድ። ኦኬ እች ማነች? አ ቡ ጊ ዳ ሄ ው ዞ። ወደ ኋላ ስንመለስ ደግሞ ዞ ው ሄ ዳ ጊ ቡ አ። ቀጣይ ከዚህ ላይ ይች ማነች? በ ጉ ዲ ሃ ዌ ዝ ዦ። ከቀኝ ወደ ግራ ስንመለስ ደግሞ ዦ ዝ ዌ ሃ ዲ ጉ በ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ይች ማነች? ገ ዱ ሂ ዋ ዜ ዢ ሆ። ከቀኝ ወደ ግራ ስንመለስ ሆ ዢ ዜ ዋ ሂ ዱ ገ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ይች ማነች? ደ ሁ ዊ ዛ ዤ ህ ጦ። ከቀኝ ወደ ግራ ስንመለስ ደግሞ ጦ ህ ዤ ዛ ዊ ሁ ደ። ቀጣይ ጭ ማነች? ሀ ው ዚ ዣ ሄ ጥ ጮ። ከመጨረሻ ወደ መጀመሪያ ወይም ከቀኝ ወደ ግራ ስንመለስ ደግሞ ጮ ጥ ሄ ዣ ዚ ው ሀ። ደግሞ እዚህ ላይ ማን እናገኛለን? ይች ማነች? ወ ዙ ዢ ሃ ጤ ጭ ዮ። ከመጨረሻ ወደ መጀመሪያ ወይም ከቀኝ ወደ ግራ ስንመለስ ደግሞ ዮ ጭ ጤ ሃ ዢ ዙ ወ። ቀጣይ ከዚህ ላይ ማን እናገኛለች? ማነች? ዘ ዡ ሂ ጣ ጨ ይ ኮ። ከመጨረሻ ወደ መጀመሪያ ስንመለስ ደግሞ ይ ጬ ጣ ሂ ዡ ዘ። ቀጣይ ከዚህ ላይ ማን እናገኛለን? ማነች? ዤ ሁ ጢ ጫ የ ክ ሆ። ከመጨረሻ ወደ መጀመሪያ ስንመለስ ሆ ክ የ ጫ ጢ ሁ ዠ። ቀጣይ ላይ ከዚህ ላይ ማን እናገኛለን? ሀ ጡ ጪ ያ ኬ ህ ሎ። ከመጨረሻ ወደ መጀመሪያ ስንመለስ ደግሞ ሎ ህ ኬ ያ ጪ ጡ ሀ። እንደዚህ እያደረጋችሁ በደንብ እነዚህን ማንበብ ይጠበቅባችኋል ማለት ነው። እነዚህን ማንበብ ከቻላችሁ ግን ማንኛውም ጽሁፍ ቃላት ቢሰጣችሁ ማንኛውም ነገር ማንበብ ትችላላችሁ። እናንተ ከላይ ወደታችና ከታች ወደ ላይ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። እኔ ከግራ ወደ ቀኝና ቀኝ ወደ ግራ እያነበቡ አሳይቻችኋለሁ። እነዚህን ማንበብ በጣም ለእናንተን የአማርኛ ፊደላትን በትክክል መለየታችሁን ከዚህ ላይ መገምገም ትችላላችሁ ማለት ነው። ምክንያቱም እነዚህን በደንብ ማንበብ ከቻላችሁ ማንኛውም ጽሁፍ ቢሰጣችሁ ማንበብ ስለምችሉ ማለት ነው።
ቃላት ላይ ቃላት ስንጽፍ ወይም የተለያዩ ጽሁፎችን ስንጽፍ ልክ እንደዚሁ በተለያየ አቅጣጫ ነው መጥቶ ተጽፎ ልናገኛቸው የምንችል ያንን አገጣጥመን ማንበብ የምንችለው እነዚህም በደንብ አድርገን ካነበብን ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉት ኃይል ማስቀመጥላችሁ ስልክ ቁጥር በ0942 71 97 74 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።